ታውቃለህ አርግስ ትባል ታደርጋለህ እንዴ አንተ? አያስፈልገኝም። በቃ እንጂ ስጦታ እንዴ በግልጽ አማርኛ ተናገርኩኝ አይደል? ያንቺን ስጦታ ያንቺን ምንም ነገር አልፈልግም። በቃ በራሴ ነው መንቀሳቀስ የምፈልገው። በራሴ አይደለም አሁን ተንቀሳቀሳ ሩታን እስከ ዛሬ ድረስ ሩታ የት ነበርሽ አለሽ? እስቲ ንገሪኝ፣ የት ነበርሽ? ያ ሁሉ ነገር ሲያልፍ ብዙ ነገር ስንል ብዙ ነገር ሲፈጠር እንደዛ ስታደርጊበት የት ነበርሽ? ባልሽን ለመመለስ ምን ያዘሽ? ኦኬ እንደዛ አስተዳርጊበት ሳይሆን እሱ የሚያደርገው ነገር ማሰብ ነበረብሽ። የኔ ብቻ ቁጣሪ ሲቀጥል ደግሞ እኔም ያደረኩትን እሱ የሚያደርገውን ረስቶ ነው ዛሬ በሰላም እየኖርን ነው። ሶ ያለፈ ታሪክ ምንም ማስተዋወቅ አያስፈልግም። አንዴ ስማኝ፣ ገብቶኛል። አንዴ አዳምጣት። እሷም ጥፋተኛ ነበረች፣ እኔም ጥፋተኛ ነበርኩ። ሁለታችንም ይቅርታ ተጠያይቀናል። ያለፈ ነገር ማስተዋወቅ አይጠበቅም። ችግር የለውም። አንዴ ከሷ ጋር እሺ ተጣልታችኋል፣ ተፋታችኋል። ከዛ በኋላ ከኔ ጋር አዲስ ህይወት ጀመርክ አይደል? አንድ ጥያቄ በስትክክል መልስልኝ። አንተ ልቦና በስትክክል ከሆነ ማለት ነው ከኔ ጋር የጀመርከውን ህይወት በእንደዚህ አይነት መንገድ ነው አልፈልግሽም፣ ወደ መጀመሪያ ህይወት ይመለሳለሁ የምትለው በእንደዚህ አይነት መንገድ ነው? በጣም በንግግር የምታመሰው ነበር። አዎ በትክክል እንደዚህ አማራሱ የሚፈልገውን ቀጥታ ከኔ ጋር ህይወት ጀምረሃል። ህይወት መጀመርህንና አንዳንድ ነገሮች እንደምታስታውስ አውቃለሁ። ቤት ድረስ መተህ ፎቶዎችን ስታይ ነበር፣ አለፈ። ኦኬ እንደ ሴት ልጅ ቁጭ አድርገህ እኔን በስትክክል ባትፈልገኝ ነው ባትወደኝ ወደ መጀመሪያ ህይወት መመለስ ብትፈልግ ይሄ ነገር ቤተሰብም ገብቶበት እንደገና ደግሞ በሰፊው እኔ እንደማትፈልገኝና እንደማትወደኝ መንገድ ትችል ነበር አይደል? ግን ደግሞ ትዳራችሁን ፈቱ አዲስ ህይወት እስከጀመርክ ድረስ ደግሞ እዚህ ጋር የጀመርከውን ህይወት ላይ ታስብ ይገባል። ገባህ አይደል? በግድ ነው እንዴ? ኖ በግድ አይደለም እያልኩ ያለሁት ግን ደግሞ ለኔ መንገር ባለብህ ካለ የምትናገርክ ያለው አሳማኝ ምክንያት ሰጥተኸኝ ከኔ መለያየት ትችላለህ። ገባህ አይደለ? ግን ጤነኛ ይሁንክ ጤነኛ አይደለም ወይም ደግሞ ሰላም አይደለም ብዬ እያሰብኩኝ በፍጹም እኔ እንዴት አድርጌ እንድቀበለው ነው የፈለግከው? ሲጀመር ያልገባቸው ነገር ማለት ነው ሩታ፣ እስኪ ቁጭ በል በይው እስኪ ልጁ። ለምን? አይ ቁጭ በል በይው አንዴ። አንቺ ዘዢው። ለምን ይቀመጣል? እንሄዳለን እንዴ? አይደለም ይነሳል እኮ ቁጭ በል በይው። እሺ ቁጭ በል እንዴ። ለምንድን ነው እኔ ምን በሰው ነው እንዴ የምለው? ምን እንዴ ሚስቴ ነች፣ የፈለገችውን ነገር ብታዘኝ ይታዘዛታለሁ። በቃ ይታዘዛታለሁ። አዎ እሺ ቁጭ በል እሺ። ለምን ቁጭ አለ? ልንሄድ ነው እኛ። የት ሄዳለህ? ሩታ ካላለች እሺ አትልም ነው እንዴ አንተ? የት ቆይ አይደለም ቆይ ወዲህም ማለት ምንድን ነው ምንም የምትሰሩት እንትን ደስ አይልም እኮ ምንም አላልንም እኮ በቃ አልፈልግም። ምንም አላልንም። አልተጨነቅንም። የግድ እኮ ያስጨነቁት እነሱ ናቸው። እነሱ መጡ አስጨነቁ። አንቺ ከዛ በፊት ከሩታ ጋር ሁን ትይኛል ነበር እንዴ? ለምንድን ነው እኮ እኔ እኮ ግራ የገባኝ እሱ ነው። ያኔ ለምን አልሆንክም ነው ለእኔ ጥያቄ። አሁን እንዲህ ፈዛ ደንግዘህ አይደለም ከእሷ ጋር የምትሆነው። ስለዚህ ቁጭ በል በቃ። እያወራሽ ነው መልስ እየመለሰ ነው። እያወራኝ ነው። እያወራኝ ነው። አሁን በግድ ደንዝዝ ነው እንዴ? በቃ እኔ ምን አልኩኝ? ደህና ነህ፣ ሰላም ነህ። ግን ከኔ ጋር ሁን ምን ችግር አለው? ለሶስት ቀን እሺ እዚህ ሌላ በቃ ጊዜ አንተ እንደዚህ ስላስጨነቅከው እናንተ ሌላ ሀሳብ ስላነሳችሁ አይሆንም። ሌላ ጊዜ ይሆናል። በቃ አንቺ ሌላ ጊዜማ አየነው እኮ ከኔ ጋር ይሁን የሆነ ነገር ስልመሽ ሰማሽ። አሰረጋጊ ይኸውልህ በግድ ልታሳብኝ አንተ ወደ መጀመሪያ ህይወት ተመልሰሃል። ምን ችግር የለውም። እህትህ ቤት ነው አይደል? ከዚህ ቤት ትመጣለህ። ብዙ ሰዓት አሳልፈህ ትሄዳለህ አይደል? ስለዚህ ዳኒ ሁላችንም እረፍት እንድናገኝ እዚህ ቁጭ በልና ሎሌ ይመጣል። እዚህ ጥሩ ጊዜ አሳልፈው እኔ ከፈለክ ሄድልሃለሁ። ቢያንስ በሶስት ቀን እህትህ ጋር ተቀመጥ። ይሄ ከባድ ነገር ነው። እሺ ለምን እህቱ ጋር ነው አይቀመጥም? ዳኒ ስጋው እኮ ናት። ምንም ያሳስበና የሚያሰጋ ነገር የለም። ጭራሽ የለም። ምን ችግር አለው? አይዞሽ ችግር የለውም። እሱ ችግር የለውም። ነገሮችን እንደዚህ እየሸፋፈነችብህ ነው። ስለዚህ አንተ በራስህ መወሰን የምትችል ከሆነና የምትወዳት እህትህ ጋር እግዚአብሔር አታስጨንቁ። ሩታ አንቺ ልቀቂውና አንዴ ሀሳቡን ይንገር። አንቺ ጋር ሀሳቡን ይንገራችሁ እስቲ ንገራችሁ ሀሳቡን። እኛ ያስቀደምነው ምናምን ማለት ነው። ሀሳቡን ይንገራችሁ። ስማኝ አንድ ነገር ልንገርህ። እኛ ከሩታ ጋር በመሆኑ አይደለም ችግራችን። እኔ ከሩታ ጋር የፈለገውን ይሁን ከልጅ ከትዳሩ ይመለስ፣ ግን አንዴ ወደ ቀልቡ ይመለስ፣ ወደ ማንነቱ ይመለስ። ቀልቡ ይኸውና ወዴት ነው ቀልቡ የሚመለሰው? ከዚህ በላይ እሺ ቀልቡ ላይ ከሆንክ ማለት ነው። አብርሃም ቅድም ለሶስት ቀን እሺ ብለህናል አይደል? አሁን ሩታ ስመጣ ለምን ሀሳብ እንቀይር? አላልኩም። እሺ አላልኩም። በግድ እያስገደድከኝ ነበር። እዚህ ትሆናለህ እያልከኝ ነበር እንጂ እኔ እሺ አላልኩም። ማላቅ ነው እንደሚመስል ለምን ነው እሺ እህት ጋር መሆን አትፈልግም? ለሶስት ቀን አልፈሪ ሚስት እያለኝ ለምንድን ነው እህቴ ጋር የምሆነው? ለሶስት ቀን እረፍት እንድታደርግ ነው ካለህበት ነገር ላይ ነፃ። እኔ መች ተጨነቅኩኝ አልኩህ። ከሚስቴና ከልጄ ጋር ደስ የሚል ህይወት እየኖርኩኝ